ቶሎ በሉ ወይ ዛሃራ ወይ አንዳችንን እንውረድና እንትና ትግባ ጨረቃ ቶሎ በሉ ቲጂ ትጨርስና ሶስት በቃ ቦታ አለ አስገቢያት ሌላ ቀጥ የኔ አስገቢያት ወብሴ ጨረቃ ሌላ ቀጥ እሺ ሁላችሁም ሞት አድርጉ ሌሎቹን አስገቡ እኔም ከፈለኩ ታወርዳላችሁ የሚገባ ሰው ካለ አስተያየት የሚሰጥ አሁን ቀጥ ዝም ብለሽ ሰዓታት እሺ በቃ እኛ ነን ያለነው ሙይና ዝም ብለሽ አውሪ የተረገምሽ እኔ ማለት ነው ወላሂ ትልማታ በጣም በራሴም ስለደነገጥኩ ምንም አላወራውም ምንም ነገር አላወራውም ግን አሁን ራሴም ስለተመለስኩ ወደ ራሴም ስለተመለስኩ በትክክለኛ ነው መናገረው የምትቆጡ ሰዎች ደግሞ ከፈለጋችሁ ተቆጡ ከፈለጋችሁ የፈለጋችሁን ነገር ሁሉ እኔ በጣም ተሰምቶኛል እኔ እንደራሴ በጣም ተሰምቶኛል ስለዚህ በመንድነው የተሰማ ካላችሁ ከትላንትናው ቀርቶ ከትላንት ወዳ ነው ሚዲያ እየተንቃቀ በሷ ልደቷ ነገ ነው ምንድነው የምንጠብቀው እያለ እህት ወንድሞቹ ጓግተው እየጠበቁ እያለ ትላንትና የመጣ ሌላ ነገር ሌላ ኩሽታ ነው ይዘው የመጡት እኛ ቆይ ተማሽቷቸዋል አይደል ምንድነው የሚማቸንለኛ ምንድነው የተመቸን ቆይ እኛ ቤት ላይ ታሽገናል ይሄ ቪዲዮ አምጡ ብለናል እኛ እኮ አልহামዱሊላህ አልታሸግንም እኛ ከሂት ወንድሞቹ ጋር ይሄው እየተገናኘን ነው እየተጫወትን ነው እናንተ ጥሩ ቪዲዮ ባታመጡም ብታመጡም እኛ ችግር የለብንም ባትመጡም ብታመጡም በእናንተ ምክንያት የተዋወቅነው እህቶች እዚህ ጋር አሉ ከነሱ እንጫወታለን ችግር የለም እናንተ ደግሞ ለራሳችሁ አስቡ ለኛ ሳይሆን ለራሳችሁ አስቡ ይሄ ነገር ለኛ ነው ብላችሁ የምትደክሙት ነገር ምንም እኔ እንደራሴ ምንም መቀበለው ነገር የለም በዚህ ሰሞን የሚመጣው ነገር ማለት ነው የኔ ወንድም ይቅርታ ያረክ በጣም በዚህ ትላንትና በጣም ልባችን ደምቷል በጣም በአመት አንዴ የሚከበረው ልደት እናንተ ማታችሁ ጭራሽ ተጨማልቃችሁብን ነው የሄዳችሁት ባይሰራስ ይሄ ቪዲዮ ቢቀርስ እንዴ ለአንድ ቀን ብታሳልፉስ ባታከብሩ ራሱ ብታሳልፉት ምን ችግር አለው የአንድ ቀን ቪዲዮ እዛው ብትቀሩስ ምን ችግር አለው አሁን ስራ ምን አይነት ስራ ነው ይሄ ስራ ነው ብዬ አልቀበልም አትሳቂ ዘራ ገደልግም ይሄ ስራ ነው ብዬ አልቀበልም ሃይሚዬ የኔ እናት ከዚህ በፊት ተለጥፈሽ ከወንዶች ከምን ተለጥፈሽ ስለማትመጪ ነው እኛ እስከዛሬ እየወደድንሽ እየተከታተልንሽ ያለ ነው አንቺ ከማንም ስለማትለጠፊ ነው ከማንም ሴቶች ደግሞ እኩል ስለማትሆኝ ነው አንቺ ግል አድርገን አንቺን ምን ወድሽ ከማንም ሴት ከማንም ወንድ ተለጣጥፈሽ እንደዚህ ተለጥፈሽ ስለማትመጪ ነው እስካሁን እየተከታተልሽ ነው ያለ ነው ከህፃንነት ጀምሮ ማለት ነው የኔ እህት ብሩኬም እንደዛ ግን በዚህ ሰሞን የሚመጣው ነገር በጣም ልባችን ያስተማ ነው በጣም ከራሳችን በላይ ከአቅማችን በላይ ነው እየሆነ ያለው እንዴ እቺ አንድ ልጅ እኛ ህዝባችን እዚህ ጋር እየጮኝ ያለ ነው እቺ አንድ ልጅ እንዴት ነው ያለችው እንዴ የራሷም ጭንቅላት ለራሷም አይምሮ አስቡላት ሴቶቹ የምትመጡት ሴቶቹ ደግሞ ተጎትታችሁ የምትመጡት ሴቶች እኔ ሴት ነኝ ለሷ አይምሮ አስብላታለሁ በሉ እሷ ተጎትታችሁ እሷ ፊት የምትመጡት ሴቶች ማለት ነው አስቡ ወግ በኔ በሉ ነገ ለኔ ምንድነው የሚደርሰው በሉ እንዴ እቺ አንድ ፍሬ ልጅ እኮ ናት ህፃን እኮ ናት እንዴ እኛ ህዝባችን እዚህ ጋር ምንጮ አንድ ልጅ ብቻ ነች እየቻለች ያለችው ይሄን መከራ እንዴ አስቡት እንጂ የምን ስራ ነው ገደል ይገባል ስራ ከሷ ጭንቀት ከሷ ስራ የሚሆነው ከሷ አይምሮ ከሷ ጭንቀት ይበልጣል እንዴ ተጎትታችሁ መታችሁ የምትላላጡት እዚህ ጋር እኛ ጋር መታችሁ እንዴ ምን አይነት ትምህርት ነው ምን አይነትስ ለኛ ጥሩ ቪዲዮ ነው ምን አይነት ቪዲዮ ነው እያሳያችሁ ምን አይነት ስራ ነው እየሰራችሁ እየሄዳችሁ ያላችሁት ብሩኬ ከዚህ በፊት ተናግረን ማናቀም ስራ ነው ብለን እየተከታተልን ነው እየሄድን ነው አንተም ደግሞ በዚህ መንገድ በዚህ መልኩ አይተን ማናቀም ሰምተን ማናቀም ምንም ነገር እየሰራክ ምንም ነገር አንተ የምታስተምረው የሴትነት ጀግና ሃይሚነት ጀግና ሴት ልጅ ክብሯን ጠብቃ
የሴትነት ክብር ነው እያስተማርክ እስከዛሬ የመጣከው። ለዛ ነው አንተንም የወደድነው አንተንም የተከታተልነው። ሃይሚንም እንደዛ እንደማንም ሴት ተለጥፈ ስለማትመጣ አሁን ደግሞ ምን መጣችሁ? ምን መጣላችሁ? ለኛ ምን አይነት ትምህርት ነው የምታሰሙ? እኛ ለልጆቻችንስ ምን አይነት ትምህርት ነው ይሄ? ምን አይነት ትምህርት ነው? የምንስ ትምህርት ነው እንዴ? ትወዳችኋል አይደል? አልወደድንም። እኔ በጣም ነው እንደራሴ የተቃወምኩት። ምንም የወደድኩትም ነገር የለም። ምንም የሚጣፍጥም ነገር የለም። እንደሆነ መረራ። የእናንተ ነገር እንደሆነ መሮኛል። መረራ። እውነቴን ነው መረራ። እንደሆነ የኔ ጦርነት እኔ ያለውበት ጦርነት ይሻላል ከናንተ ጦርነት ማለት ነው እንዴ። ደግሞ ይሄ ለእናንተ ቤት ውስጥ ያላችሁ ሰዎች ነው ቪዲዮ የሚያስተላልፈው ይላሉ እንዴ? ምን አይነት ቪዲዮ ነው የምታስተላልፉት? እኛ አንፈልግም። ትውልድ የሚያስጠፋ ቪዲዮ አንፈልግም። እኛ ትውልድን ያለ ገደል የሚመራው ቪዲዮ እኛ አንፈልግም። ያለ ቪዲዮ ከፈለጋችሁ ያለ ካሜራ እንደፈለጋችሁ ሁኑ። ግን እኛ ለነገ ህይወታችን ለነገ ትውልዳችን እኛ እናስባለን። እኛ የማዳም ቅመሞች ማለት ነው ተቸግረናል። ይሄን ቪዲዮ አስተላልፉ አላልንም። ፋብላችሁ እንደመጀመራ ፍቅር እያስተማራችሁ ፍቅር እያሳያችሁ ብሩክና ሃይሚን ብቻ ነው የምንፈልገው። እኛ እዚህ ጋር የማንም እንደዚህ የሆነ እኛ የምንፈልገው የመጀመሪያ ፍቅርና የመጀመሪያ ቪዲዮ እንደመጀመራ ሃይሚዬ አንቺም ራስሽን እንደጠበቅሽ እንደ ጀግና ሴት ብሩኬም እንደ ጀግና ወንድ እንደ መጀመሪያ ሆናችሁ ተስተካክላችሁ ነው። ይሄንን ነው የምንፈልገው። ገና ዛሬ ታያላችሁ ሌላ ኮሽታ ነው ይዘው የሚመጡት። ይሄንን ስለማወቅ ነው። ስለዚህ አንፈልግም፣ እንደዛ አይነት ቪዲዮ አንፈልግም። ማንም የወደዳትም የለም። ማንም የሚወዳት ደግሞ እቺ ወዳችኋል የምትሉት ማን ነው የወደደው? ምን አይነት ምንድናት? ምን ወደውኝ እኛ አስብ። ብሩኬ ደግሞ ሲጀመር ለሃይሚ አይምሮ አስብ። ለሃይሚ አይምሮ አስብ። መጀመሪያ እስከዛሬ ተከታትላ እስከዛሬ 1 አመት ካንተ ነው የነበረችው። እቺ ልጅ ማንም ሴት እንትን አይደለችም። ለጭንቅላቱ አስብላት እንዴ። እኔ ጨርሻለሁ። በጣም ተናድጃለሁ። እውነቴን ነው። ላይሉዬ እናመሰግና። በጣም ስሜታዊ ሆነሻል። እኔ በጣም ሞራኗ ተነካ። አብሽሪ ማይ ሃይሚ አንቺ ትናገሪያለሽ ወይ እኔ ልግባ? አይ ሃይሚ ትናገር። ጨረቃ ከኋላ የመጣ ይናወጣ ደፋ። ችግር የለውም። ጨረቃ ካለፈው ይቅርታ የኔ እህቶች። እሺ ላይላዬ በጣም ጎበዝ ነሽ። ግን ስሜታዊ ሆነሻል። ተናድጄ ጨርሺ ካንቺ ቀጥሎ ላለው ጨረቃ ችግር የለውም። እኔ ሁሉም እኮ አስተላልፈውታል። ምን ቀጥይ ጨረቃ ቀጥይ ጨረቃ ሃይሚዬ ተናገሪ። ቆይ ትንሽ አንዴ ምሳ እንትን እያልኩ ነው። ሃይሚዬ አንቺ ተናገሪ። አዎ አንቺ ተናገሪ ሃይሚዬ። ግን በኋላ መጨረሻ ላይ እምለዋለኝ። እሺ አልጨረስኩም፣ አቋርጠውኛል። አዎ ሁሉም ተጨረሰ። እንዲያታስወጡ ለማለት ፈልጌ ነው እንጂ አይደለም። አንቺ ታጨረሻ አላወራም ይወረሽም ወይኔ ጉድ ይወላ። ቁም ነገር ማለት አትሳቁ። በማርያም መልእክት ነው፣ በትክክል አስተላልፉ። ሰላም ከላይ ያላችሁም ከታች ያላችሁም እንዴት አደራችሁ? እንዴት ዋላችሁ? ዛሬ እንደውም ጥሩ አይዲያ ነው ያመጣችሁት። እመቤቴን ትላንትና ገብተን እኔና ዛሃራ እንኳን በትላንትናው ስሜቴ እንኳን ያልተናገርኩ እንኳን ዛሬ ያረጋችሁት እንጂ የትላንትናው ስሜት ቢሆን እንደነሱ ወይ እንደመጣው ቪዲዮ የሚያስጠላ ንግግር ነበር የምንናገረውና እስካሁንም ደግፈን አንከብክበን ተው እንደዚህ አይደለም፣ ይሄ ነገር ስራ ነው፣ አትስደቧቸው፣ ተው እንደዚህ አይደለም፣ አስተካክሉ እያለን እዚህ ደረጃ አድርሰን እኛ ኦዲየንሱም ታች ሆኖ የሚከታተልንን ሰው እኮ በእንደዚህ ነበር ቀስ እያለን እያመጣን እየተሳሳቀን የመጣ ነው። ግን እናንተ ይመስለኛል የተረዳችሁት ነገር የለም። ምንም የተረዳችሁት ነገር የለም። ስንጠብቅ የነበረው ሌላ እኛ ላይ እንዴት ነው ማለት እኔ አላቅም። አመጣችሁ ነው ውሃ ከልሳችሁብን ሄዳችሁ ትላንትና። እኔ እንደዚህ ነው የሚመስለኝ በሁሉም ኦዲየንስ ላይ እንዴት ነው የደስታ ነገር ጠዋት ለቃችሁ ከማታ ላይ የአዘን የሚለቀቀው? በየትኛው ሀገር ነው የሄዳችሁት? አይ ዶንት ኖ። እኔ አልገባኝም በየትኛው ሀገር እየሄዳችሁ እንደሆነ፣ በየትኛው አካሄዳችሁ እየሄዳችሁ እንደሆነ አላቅም። ይሄ ማለት ምን እንደሆነ ታውቃላችሁ?
ይሄ የህፃን ጫወታ ነው። ገና አንድ ያክፍል ሁለት ያክፍል ሶስት ያክፍል ገና ተምሮ ያልጨረሰ ሰው የሚያደርገው ነው እኔ የምለው። ሶሪ ለምናገረው ንግግር ወይ ከአንደበቴ ለሚወጣው ንግግር። ግን ማሰብ ያለብን ምንድነው? ማሰብ ያለብን እኮ እኚህ ኦዲየንሶች ምን ያስፈልጋቸዋል? ኦኬ ትዘዋወራላችሁ፣ እንትን ላይ ቲክታክ ላይ ትዘዋወራላችሁ፣ ዩቲዩብ ላይ ትዘዋወራላችሁ። ምን ያህል ደስታ ነበረው? ከዋዜማው ጀምሮ እኮ ደስታን እያበሰርንላት ነበር። እንኳን ለዚህ ያበቃሽ፣ እንኳን ለዚህ ዘመን አበቃሽ፣ ዘመንሽ የተባረከ ይሁን እየተባለ እንደዚህ አንሰፍስፈን ማለት የኦዲየንስ ክብር የላችሁም፣ አውርዳችሁናል ማለት ነው። እኛ ፋራ አይደለንም። በነገራችን ላይ አስረግጠን የምንነግረው ፋራ አይደለንም። እያወቅን የምናልፋቸው ነገሮች ብዙ ነገሮች አሉና እኛ እናንተ ስትሰደቡ እንቆስላለን። ለምን? ስለወደድናችሁ፣ በጣም ስለወደድናችሁ ስትሰደቡ እናት ስትዘቀዘቅ ያመናል። መተንም እዚህ ጋር ለፍልፈናል። ከዚህ በላይ ምን እናድርግ? ሽምግልና ብለን ሄደናል። እኛ ግን በውስጥ የምንሰደበውን ብታውቁ እኮ ይሄን ያህል እንኳን ለማውራት ድፍረቱ የለንም። ግን ምንድነው ውዴታን ምን ማለት ነው? በደስታቸውን ቀን፣ በሀዘናቸውን ቀን፣ በተከፉበትም በሚሰደቡበትም ቀን ከቨር አድርገን እንሄዳለን ብለን ነው ኦዲየንስ ይሆን ነው እንጂ ወይ በተቸገራችሁ ሰዓት ወይ በወደቃችሁበት ሰዓት ጥለናችሁ ልንሄድ አይደለም ኦዲየንስ ይሆን ነው። ይሄንን ግን እናንተ ምንም ልታገናዝቡልን አልቻላችሁም። ምንም በእርግጠኝነት ነው ቁጭ ብላችሁ እኛ የምናደርገውን ነገር በእርግጠኝነት ትከታተሉናላችሁ። የምናደርገውን ነገር እያንዳንዷን ምንም ሳይቀር ይደርሳቸዋል። እያንዳንዷን ይደርሳቸዋል። ታውት ዩቲዩብ እዚህ ጋር ቀርተው ሜንሽን የሚያደርጉላችሁ ሰዎች አሉ። ይሄንን እያያችሁ ለምንድን ነው ረግጣችሁን ያለፋችሁት? ለምን እንደ አንደበታችሁ አትኖሩ? ምክንያቱም አንደበታችሁ ያላት ቃል አለች። እኛ ልናጠፋ እንችላለን። እናንተ ግን እንደ እህት፣ እንደ ወንድም፣ እንደ እናት ሆናችሁ መልሱን ብላችኋል። 100 ሺዋን ስታከብር አስታውሳለሁ። 100 ሺህ 150 ሺህ ስታከብር አስታውሳለሁ። ግን ለምን እኛስ የምንላችሁን ከአንደበታ እንዴ እንትን አረጋችሁን እኮ እኛ እዚህ ጋር መተን ስንለፈልፍ ጋዜጠኛ ነን እንዴ ለእናንተ ነው? መቀለጃ ነን ለእናንተ? አይዶን ነው እንዴት እንዳሰባችሁን ምናቀው ነገር የለም። ምክንያቱም እኛ እኮ እናንተ እንዳትሰደቡብን እረፉ፣ ወደ መንገዳችሁ ግቡ። አሁን ምንድነው መሰላችሁ መረሬ ጭቃ ውስጥ ቆማችሁ አልሄዳችሁ። የሚያወጣችሁ ሰው ትፈልጉ ይሆን አትፈልጉም ይሆን አላቅም። ለምን ከሴት ጋር መጣክ? ለምን እንደዚህ አይሚ? ለምን ልላችሁ አይደለም። ምክንያቱም ያችም ልጅ ስር የተባለችውን ነገር ነው ይዛ እዚህ ጋር ፊት ለፊት የመጣችሁ። ግን እናንተ ናችሁ እኮ የምታሰድቡን። እናንተ እኮ ናችሁ የሁሉም ሰው ማላገጫ ያረጋችሁን እናንተ ናችሁ። እንዲያላግጡብን የምታረጉት፣ እንዲሰድቡንም ምላሳቸውንም እንዲያወጡብን የምታረጉት እናንተ ናችሁ። እናንተ ለኦዲየንስ ከአንደበታችሁ የሚወጣውን ነገር ካልተጠነቀቃችሁልን ሌላው መጥቶ ማን ነውና ነው ለኛ የሚጠነቀቀው? እኛ እኮ መናቃችሁ እናንተን ነው። በእናንተ እነሱን ነው የምናቀው እንጂ ማንም መጥቶ ሲያዳግጥብን ወይ በቃ በእንደዚህ ሳያውቁ ይሆን ይችላል እንመልሳቸው ብለን ነው ገስት ላይ ስንት ነገራችንን መስዋዕትነት አድርገን ነው እዚህ ጋር እየተሰደብን ማዳም ቤት። ሲቀጥል ደግሞ ብሩኬ እንዳትቀየመኝ፣ ከአንደበት የሚወጣውን ነገር ብትችል አስተካክሎ በቃ። ምክንያቱም የሚጎዳንን ቃላት ነው እያወጣክ ያለው። ድንገት ለኛ ላይ መስል ለኛ ላይ ሆን ይችላል ብለን ልናምንልህ እንችላለን። ኖ የሚሰድቡህም ሰዎች እኮ በዚህ ሰዓት የሚሰድቡህም ወይ የሚጠሉህም ሰዎች እኮ ኦዲየንሶች ነበሩ አንስተው እዚህ ጋር ያመጡክ። ከእግዚአብሔር በታች ብድግ ያረጓችሁ ኦዲየንሶቻችሁ ናችሁ። የሚሰድቧችሁ ለምንድን ነው የሚሰድቧችሁ? በድርጊታችሁ። የእውነት ነው ማውራው እዚህ ጋር ግልጽና ግልብ ነገር ነው ማውራው። በምታደርጉት ነገር ነው በምታደርጉት ነገር ነው ኦዲየንስም የሚጠሏችሁ። ሁሉም ሰው እንዴ ይጠላኛል ብለህ ያመንከውን ሰው ከተከተልክማ የሚወድህን እያጣክ ነው የምትሄደው። ይሄን እመን። ለሚጠላክ ሰው ቦታ ሰጥተህ እየሮጥክ ከሆነ የሚወድህን እየጣልክ ነው፣ እያስረገጥክ ነው። ግን መመለስ ባለብህ መንገድ ለምን አትመለስም? ለምን ኦዲየንስ ና ተመለስ፣ ቦታክ ትክክል አይደለም፣ መንገድህን ምራ ሲል ለምን አትመራም? ለምን አትመራም? አንተ ስታላግጥብን ሌላው መጥቶ ያላግጥብናል። ኖ እኛ ከሚገርምህ እዚህ ቦታ ላይ ያለነው ፋራ አይደለንም፣ የመጨረሻ አራዳ ነን። ግን ምንድነው መሰለ እያየን የምናልፋቸው ነገሮች አሉ። እየረገጠን ቆይ ነገ ይስተካከላል፣ ቆይ ዛሬ ይስተካከላል ብለን ነው እንጂ የምናልፈው። ኖ እኛ ፋራ አይደለንም፣ እኛ ፋራዎች አይደለንም።
የምታስተላልፉት ነገር ምርጥዬ ነበረ እንዴ። ልጆች እኮ ያሏቸው እኮ ከልጆቻቸው ጋር እኮ ቁጭ ብለው ሊያዩ ይችላሉ ይሄን ቪዲዮ። አሁን በዚህ ሰዓት እያደረጋችሁት ያለው ነገር ምንድነው? እኛ ከአንደበታችን የሆነ ቃል ስናወጣ ያንን ሄዳችሁ ተተገብሩታላችሁ። ወይ አልሳማት እኮ ሃይሚን ስለሚወዳት ነው ብለን ስንል አልወዳትም ለማለት ይሁን ሄደ ሳምካት። ኦኬ ሳማት፣ እሱ መብት ነው። መንገዳችሁን ወይ አሳዩን፣ ወይ ተለያይተናል ወይ አልተለያየንም ብላችሁ አሳዩን ካልሆነ። ምክንያቱም እኛም ምንጮህበትን እናስተካክል። አሁን እኮ ለምንጮህ ነገር ራሱ ግራ እየገባን ነው እኮ። ለምንጮህ ነገር አብራችሁ ሆኑ አብራችሁ አትሆኑ። ሃይሚዬም ስትጠሪ ትመጫለሽ፣ እዛ ጋር ሲያላግጡብሽ ቁጭ ቆመሽ ታያለሽ። እንዴት አታቂም ብለን እናስብ ታዲያ? እንዴት እናስብ? አልገባኝም። አንቺም ጥፋተኛ አይደለሽም አልልም፣ ጥፋተኛ ነሽ። ስትጠሪ ከመጣሽ ታውቂዋለሽ ይሄን ፕሮግራም ማለት ይሄን ድርጊትሽን ታውቂዋለሽ። ምክንያቱም በአመት አንዴ የምታገኛትን በህይወት እዚች ምድር ላይ የረገጥሽባትን መሬትን ቀንሽ ላይ